ፓስተርዬ ተባረክልኝ ኑርልን ከመንገድ ነው ያመጣን እንዴ አላፊ ሁሉ እየመጣ የሚፈወስበት ቤት ይሁን አሜን አላፊው በቃ አላፊ ሁሉ እንዴ ምናምን የሚሉት ሁሉ ይምጡና በቃ ይባረኩ በቃ ያሻፍ አሜን አሜን በቃ ገብተው ይፈወሱስ ገብቷታል እሷ እንደዛ የሚሉት መጥተው እዚህ ቤት ይፈወሱ ይዳኑ ይለወጡ ሆነ በኢየሱስ ጽማቷ ሆነ መሻቷ ሆነ እግዚአብሔር ለክብሩ ሲል ሃሌሉያ ጌታ አደረገው በኢየሱስ ስም ሆነ በቤትሽ ገባ በጓዳሽ በጋ በቤተሰቦችሽ ገባ በዘመድሽ ገባ ሊሰራ ገባ ሊያነሳ ገባ ሊለውጥ ገባ ቃሉ ገባ ወንጌል ገባ መንፈስ ቅዱስ ገባ ዝም ብለህ እዛ በዛው አትገላበጥም ከዚህ በኋላ እዛ በዛው አትገላበጥም ቃል የመጣው እዛው ልትረግጥ አይደለም ባሪያውን ከየትና ከየት እንዳመጣው አላውቅም ከሩቅ ቦታ እንዳመጣው ግን አውቃለሁ ክብር ለእግዚአብሔር ይሁን ኢየሱስ ጌታ ነው ስለዚህ በኢየሱስ ክርስቶስ ነው ለአምነህ ትወጣለህ ማመን ማለት መጨበጥ የለም መዳሰስ የለም ማሽተት የለም ይሆናል ትወርሳለህ ይሆናል ትገዛለህ ይሆናል ነው በቃ ሆነ ነው በኢየሱስ ቀኝ እጃችሁ ዘርጉልኝ እባረካችኋለሁ ኑሩልኝ እነቴን ነው የምላችሁ ኑሩልኝ በቃ እንደዚህ ከእግዚአብሔር ጋር የእግዚአብሔር ነገርን ከእናንተ ከእግዚአብሔር ሕዝብ ጋር መካፈል ይኸው እንዴት መደነቅ እንዴት መባረክ መሰላችሁ እዚህ ቤት እግዚአብሔር መንፈስ አለ እግዚአብሔር አለ የእግዚአብሔር እጅ አለ በእንደዚህ መልኩ ደግሞ አንቀጥንም በእንደዚህ መልኩ አንቀጥንም በኢየሱስም አዳራሽ ውስጥ እንገባለን አደባባይ ውስጥ እንገባለን በኢየሱስም እንቀጥላለን ክብር ለእግዚአብሔር ይሁን ስለዚህ በአይምሯችሁ አንድ ጥያቄ በእጃችሁ ያዟት አይምሯችሁ ያለው አንድ ጥያቄ ብቻ ለአዲስ ዓመት ለምስጋና ይዘው የምትገባው ነገር ነው አንድ ነገር ብቻ እቺም ነገር ብቻ በቃ እቺ ነገር ብቻ አንድ ይኸውላችሁ በነገራችን ላይ እግዚአብሔርን አጨቅጭቀው እመንና ጠይቅ በቃ ጠብቀው ይሆናል ክብር ለእግዚአብሔር ጆሮን የሰራ እግዚአብሔር ይኸውላችሁ ይሰማል አሜን ነው ወይ ጌታ ይሰማል ስለዚህ አስሬ አጨቅጭቀው ጌታ ሰምቶ የሚመልስ አይቶ የሚብራራ ቅዱስ የሰራዊት ጌታ እግዚአብሔር ይባላል አሜን ነው ወይ ክብር ለእግዚአብሔር ይሁን ኢየሱስ ጌታ ነው ኢየሱስ ጌታ ነው ኢየሱስ ጌታ ነው ያዙልኝ ኢየሱስ ጌታ ነው ያዙልኝ ኢየሱስ ጌታ ነው ክብር ለእግዚአብሔር ይሁን ክብር ለአምላካችን ይሁን ክብር ለንጉሥ ይሁን ቅባት ይልሃል እንደዚህ ነው የዳዊት ቅባት ይልሃል እንደዚህ ነው በገና እየመጣ አጋንንት ማውጣት ይልሃል እንደዚህ ነው እየዘመረ ሽባ የሚተረተር እንደዚህ ነው ስለዚህ ቀኝ እጃችን ዘርተን እንባርከዋለን ይኸውልህ ከእጅ ወደ አፍ ኑሮ አይደለም ይኸውልህ እንደውም ለህዝብ ትተርፋለህ እንደውም ለምድር ትተርፋለህ እንደውም ለቸርቿ ትተርፋለህ እነዚህ እግሮች አስደናቂ ቦታ ላይ ይገባሉ ይረግጣሉ ይወርሳሉ የሚገርም ነገር ይሆናል ለምን ቢባል ከቅባቱ የተነሳ ነው የእግዚአብሔር ቅባት በከፍታ ላይ ያቆማል የእግዚአብሔር ቅባት ያስወርሳል የእግዚአብሔር ቅባት የደረቀውን ያለመልማል የሞተውን ያስነሳል ያለቀና የተቆረጠውን ነገር ይቀጥላል በኢየሱስ ስም ባረክን በእድሜ ባረክን በትምህርት ባረክን በእውቀት ባረክን በምትፈልገው ብቻ ሳይሆን ከምትፈልገው በላይ በኢየሱስ ስም ባረክን ኢየሱስ ጌታ ነው ያ ጥያቄያችሁን ያዛችሁልኝ ድነት ተመታ እያልኳችሁ ነው ከእጅ ወደ አፍ ኑሮ ተመታ እያልኳችሁ ነው ክብር ለእግዚአብሔር ይሁን ከራእይ ጋር ተስማማሁ ይፈጥናል አፈጠንኩት አስቸገርኩት በዙሪያ የከበበ ነገር በተንኳቸው አትያዝም አትቆጠብም አትቀመጥም በኢየሱስ ስም በተንኳቸው እነሱማ የቅባት ቅናት አለባቸው እነሱማ የአንተ ቅናት አለባቸው ከቅናት የተነሳ ነው ይለኛል ጌታ እንደዛ የሚያደርጋቸው ዛሬ ግን ተበተኑ ዙሪያን በተንኩት አትያዝም ቅባቱ ያከብርሃል ቅባቱ ያወጣሃል ቅባቱ ያስወርሳል የጠራህ አምላክ የታመነ ነው ተስማማው ከራእይ ጋር ስለዚህ ምንድን ያልኳቸው አንድ
አንድ ጥያቄ አይደለ? ለፓስተር መጣችሁ ትመሰክራላችሁ። ለአዲስ ዓመት ጌታ እንዲህ እኮ አደረገልኝ ምስክርነት አለኝ ብላችሁ ትመጣላችሁ። አሜን። ስለዚህ እንስማማለን። ይሆናል። መጥተሽ ትመሰክሪያለሽ። ክብር ለእግዚአብሔር ይሁን። ቀኝ እጃችሁ ወደ ላይ ይዛችሁታል አይደል? ባይምራችሁ አንድ ጥያቄ እንደው ከነዚህ ቤተሰብ ጌታ ሆይ አውጣኝ የምትይስታለሽ ትወጫለሽ። ትወጫለሽ። ጥገኝነት ያበቃል። የሰው ፊት ማየት ያበቃል። ሰው የነገተ ሃሌሉያ የነገሥታት ንጉሥ የጌቶች ጌታ አንተ እንደ ቃል የምትሰራ አምላክ አንተ ትልቅ ስራ ትልቅ ስም ትልቅ በዚህ ሰዓት አንድ ነገር አድርግልኝ ብለናል ጌታ ሆይ ለምስጋና ለአዲስ ዓመት እንድንቀርብ ለምስጋና ለአዲስ ዓመት እንድንወጣ ምስክርነት እንድናቀርብ ለስም ስትል ለክብር ስትል ለወንጌል ስራ ስትል በኢየሱስ ስም ስላደረግልን እናመሰግናለን። ሰማን ጌታ ሆይ አዳመጥከን ጌታ ሆይ ይሁን አልከን ጌታ ሆይ ባረከን ጌታ ሆይ በኢየሱስ ስም ሆነልን። በኢየሱስ ስም የተባረካችሁ እግዚአብሔር አምላክና አባት ሆይ አንተን ተማምኜ ይህንን ሕዝብ ባረኩት። የህይወት ለውጥ ይሁንላቸው። የኑሮ ለውጥ ይሁን፣ የአካባቢ ለውጥ ይሁን፣ የሰፈር ለውጥ ይሁን። ስምን እናመሰግንሃለን። ስለዚህ ሰፈር ተመስገን። ሰፈር ትቀይራላችሁ፣ ቦታ ትቀይራላችሁ፣ አካባቢ ትቀይራላችሁ፣ አድራሻ ይቀየራል ስላልከኝ ጌታ ያመሰግናለሁ። የአድራሻ ለውጥ ስለሆነ እናመሰግንሃለን። ክብር ሁሉ ለአንተ ይሁን። በልጅ በጌታ በኢየሱስ ስም ጸለይን። አንተም ሰማህን። እልልታ ጭብጨባ ለእግዚአብሔር። ተባረኩልኝ። ጎይታ ሽኩር ዳንዳንሶ ቦክታ አረህ ጎይታ ይባረክ። አሜን። እስቲ እጃችሁን ዘርጉና እግዚአብሔር ይባርክሽ ይበሏት። ነገርሽ ይከናወን በሏት። ይሳካልሽ በሏት። የሚገርም እኮ እግዚአብሔር አሳርፍሻለሁ ነው። የእረፍት ጊዜ ነው በእውነት እና በጣም ነገርሽ በምድረ በዳ የምድረ በዳ ነገር የኤከራ መንፈስ ማለት ነው። ኤከራ ነው የሞት ነገር ዘመንሽ በጣም እሱን ሲሳስብ ዋጋሽ ነበር። እግዚአብሔር ተራባ እንዳለፈው መከራ ከዚህ በኋላ የእረፍት በጣም ብዙ ስቃይ፣ ብዙ መከራ፣ ብዙ ጭንቅ፣ ብዙ ነገር አልፈሻል። ከዚህ በኋላ ግን የዝማሬና የደስታ የምስጋና እግዚአብሔር ታምር ያደርጋል። ሃሌሉያ።